ንጉሱ አንድ ነው፣ ጉራውም ተንፍሷል። ላማሲያ የተሰጠ አባቱን ይገጥማል። እንግሊዝ ፈርዶባት የእግዚአብሔር እጅን ከ40 ዓመት በፊት በማራዶና ዜቴ ካየች፣ የእግዚአብሔር ግራግር ተአምርንም ደግሞ ከ40 ዓመት በኋላ ከአትላንታ ተመለከተች። ጉራውም ተንፍሷል፣ ወደ አልጋው የተሸኘውም ተለይቷል። ሰላዩም ከምታቱ ፊት ጭንብላቸው ተገልጧል። እግር ኳስ ድሮም ቤቱ አልነበረም፣ በቀጣይም ካልነበረው ቤቱ አይመለስም። እግር ኳስ ንጉሱ አንድ ነው፣ አልጋው አመለኛ ነች። ከተአምረኛ ውጭ አታስተኛም። ላንጣፊነት እንኳን እንድትበቃ ከስንፈተ ግርዶሽ መላቀቅ ግድ ነው። እግር ኳስ የሜሲ ነው፣ ሜሲም የእግር ኳስ ነው። ተአምር የሜሲ ነው፣ ሜሲም ተአምር ነው። ምትሃት የሜሲ ነው፣ ሜሲም ምትሃት ነው። ውበት መገለጫው ሜሲ ነው፣ ሜሲም ጆጎ ቦኒቶ ነው። የጉራ ነፍስ አባት ደግሞ እንግሊዝ ነች። ጨርሶ ሳይገሉ መሸለል መጨረሻው እንግሊዝን መሆን ነው። አርጀንቲና ልባም ነች፣ የውበት መልኳ ንጉሷ ነው። የፎክላንድ ጠባሳ በኤል ዲያጎ ሃንድ ኦፍ ጎድ ተሽሯል። የእንግሊዝ ሚዲያ የጅምላ ጉራ አርማዳ ደግሞ በሜሲ ተንፍሷል። ወደ አልጋው የተሸኘው ማን እንደሆነ ተለይቷል። ንጉሱ ግን በእግር ኳስ ከፍታ የወርቅ አልጋው ላይ ዛሬም አለ። የምትሃተኛው የንግስና አልጋ መለኛ ነች። ያለ አንድ ታምረኛ እንደማታስተኛ ለሚጠራጠሩት ጨለምተኞች ማረጋገጫውን ልካለች። በደቦ ጅምላ ዘመቻ የንጉሱን አልጋ መጋራት እንደማይቻል በተነፈሰው የእንግሊዝ ጉራ ውስጥ ታይቷል። ሜሲን አብቅቶለታል ያልክለት እንዳበቃልህ ማረጋገጫውን ጁድ ቤሊንግሃም እዛው በጨዋታው መካከል ተመልክቷል። ይህ ከፍታ፣ ይህ ተጽዕኖ፣ ይህ ዕድሜም 39 ከተሻገረ በኋላ በታላቅ ብቃት ከሁሉ ልቆ መገኘት በዘመናዊ እግር ኳስ የሜሲና ሜሲ ብቻ ነው። مدام عندك ميسي ممكن ليونيل اسمه ممكن اسمه ميسي ممكن اسمه ميسي تصرف اسمه ميسي اقتباس اسمه ميسي حلول اسمه ميسي انا موجود انا اتصرف انا نسد براسي على الارجنتين. نعم هكذا ليونيل ميسي كلمهم بالاسبانية او بجزء من الكتالونية. انت ميسي كبيرهم على صغري وانت عمهم في كبري. One of the greatest comebacks in World Cup history. He who is afraid of death should never be born. Lionel Messi. ሜሲን የመሰለ ትናንትም አልነበረም፣ ነገም አይኖርም፣ ወደፊትም እንደው በቀላሉ መፈጠሩ ህልም ነው። እግር ኳስ በዝምታ ያከበረውን አክብሯል። አንዳች ሳይተነፍስ ከሜዳው በማያቋርጥ ምትሃቱ አንጸባርቋል። አርጀንቲና ንጉሷን ታከብራለች፣ በንጉሷ ተጽዕኖ ውስጥም ደምቃ ተከብራለች። ሪከርዶች ሜሲን ይከተላሉ፣ ቁጥሮች ይለወጣሉ፣ ጎሎች ይቆጠራሉ፣ ዋንጫዎች ይሸነፋሉ፣ አሲስቶች ይሰግዳሉ፣ ጉራዎች ይተነፍሳሉ። ከእርሱ ተቃራኒ የቆሙት ሁሉ ሰበብ እየደረደሩ ይኖራሉ፣ በየመድረኩ ይናዘዛሉ። አድማጮች፣ ይህንን ተአምረኛ አርጀንቲናዊ ቃላት ፈልጎ ተጠቦ መግለጽ ከእንግዲህ አይቻልም። እንግሊዝ ሜሲን ገጠመች፣ ከጨዋታው በፊት እላፊ ጎረረች። የሶስቷን አብስት ቀረርቶ ከአትላንታ ተነፈሰ። ሜሲም ኢንግላንድን ረታ። የጥፋተኝነት ራዳሩም ወደ ጀርመኑ ሰላይ ዞረ። አርጀንቲናን ያቀለሉ ምላሶች ሁሉ ከዋሻቸው ተሰበሰቡ። ጆኮልና መሰል ጡሩምባዎችም እንደተጠበቀው ተገልብጠው ኃጢአቱን ለእንግሊዝ ተጫዋቾች እንደ ቅርጫ ሊያከፋፍሉ ዘመቱ። አይን ግራ ቀኝ የበዛበት የአርጀንቲና ብሔራዊ ቡድን በልባም የጸኑ ኮከቦቿ ዛሬም በከፍታ ምን መስራት እንደምችል አረጋገጠች። ميسي ميسي اتدلع قدم ايه منحهم انقذهم فرحهم شيل 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 23 ዓመት በላይ በእግር ኳስ ሜዳው በክብር ዘንጧል፣ ተንፈላሷል። በርካቶችን በቁማቸው አዋርዷል። በእግራቸው መሃል ናይለን እየለቀቀ ተውቧል። የእግር ኳስ ሜዳው የተለየው የንግስና ስካነር እርሱና እርሱ ጋር ብቻ ነው። አእምሮ ከእግር ሲገናኝ ማሰብ ሜሲን ይመስላል። ፊዚክስ የሆኑ አሲስቶችን ፈጥሯል። ፕሌይስቴሽን መስሎ ከሜዳው ኳሱን ሰፍቶ ተጣጥፏል። ጸንቷ ለምን አዝናንቷል። ሪከርዶችን አሰግዷል። ዋንጫዎችን ደራርቧል። ከአውሬ ተከላካዮች ፊት እላፊ ተቀጥቅጦ ከሁሉም ልቆ ታይቷል። ሁሉንም አሰግዷል። ባርሴሎናን ሞሽሯል፣ እርሱም ተሞሽሯል። አርጀንቲናን አስከብሯል። ማራዶናን ደግሟል። ኤል ዲያጎን በልጧል። ፔሌ ጋሪንቻን አጥፏል። ከእርሱ ፊት ከመሬት ተነስቶ የምንጊዜው ምርጡ እኔ ነኝ ማለት ህገ ወጥ መሆኑን በነ አርናይን ሮናልዶ፣ ሉዊስ ናዛሪዮ ዴሊማ አስመስክሯል። ፓውሎ ማልዲኒ ምርጡ ተከላካይ እንኳን በእርሱ ዘመን ጫማ ሰቀልኳስ ብሏል። ኤል ክላሲኮን አርበድብዷል። ነጭ ለባሹ ማድሪድን አፍዝዟል። የራሞስና ፔፔ ዱላን ችሎ ከፊት ለፊታቸው አንጸባርቆ አሳይቷል። ኃያሉ ሰው ፈርጉሰንን ከዊምብሌይ እጃቸውን አንቀጥቅጧል። የማፊያው ፓብሎ ኤስኮባር ጸበኛ የኮፓ አሜሪካ ተጫዋቾች ፊት
ዱላውን ችሎ ደሙን ሰጥቶ ነክሶ እያንዳንዱን ተራ በተራ እኔ ሜሲ አይደለሁም እያስባለ ፎጣ ዘርሮ አስጥሏል። ሚያሚን አንግሷል። የአሜሪካ እግር ኳስን ከጽኑ እንቅልፉ እስከ ወዳኛው ቀስቅሷል። ቃላቶችን አሳምሟል። የሁሉን አይን ገልጦ የቀረችው እንግሊዝ ነበረች። ከነጉሯ አስተንፍሷል። ንጉሱ አንድ ነው። ከሜሲ ፊት ለምርጫ የሚቀርበው ራሱ ሜሲ ነው። ትሪቡን የኮከቦች ገጽ ኤፍሬም የማነ